ወንድማችሁ ነቢይ ተመስገን ዮሐንስ ነኝ። አንድ እግዚአብሔርን ቃል ዛሬ በላያችሁ ላይ እናገራል። መጽሐፍ ቅዱስ ሲናገር በመዝሙር 124 ላይ በእግዚአብሔር የሚታመኑ ለዘላለም እንደማይታወኩ እንደ ጽዮን ተራሮች ናቸው ይላል። ብዙ ነገር ይረግፋል፣ ብዙ ነገር ይጠፋል። ትላንት የነበረ ዛሬ አይኖርም። ትላንት የለመለመ ዛሬ ይጠወልጋል። ዳዊት ሲናገር ኃጢአተኛው ለምልሞ አየሁት አለ፣ ስመለስ ግን አጣሁት፣ ደርቆ አገኘሁት አለ። በተለያየ መንገድ የሚሄዱ ሰዎች እነሱ ዛሬ ለመለሙ ይመስላሉ፣ ነገር ግን እነሱ ይጠወልጋሉ። መዝሙረ ዳዊት ግን ሲናገር በ124 ላይ በእግዚአብሔር የሚታመኑ ግን ለዘላለም እንደማይታወኩ እንደ ጽዮን ተራሮች ናቸው ይላል። በጽዮን ያለ ተራራ በየትኛውም ዘመን በየትኛውም ሲዝን አቋሙን ሳይቀይር ርዝመቱን ሳይቀይር ያለውን ውበትና መልክ ሳይቀይር ለዘላለም ጸንቶ እንደሚኖር በእግዚአብሔር የሚታመኑ ሰዎች ልክ እንደዛ ናቸው። በክረምት አይጠወልጉም፣ በበጋ አይደርቁም፣ ሁልጊዜ እንደለመለሙ ናቸው። እምነታቸው እግዚአብሔር ላይ ስለሆነ አንድ ዋናተኛ ወደ ውሃ ከመግባቱ በፊት ውሃው እንደሚያንሳፍፈው እንደማያሰምጠው እርግጠኛ ሆኖ ነው የሚገባው። ውሃውን ያምነዋል። ስለዚህ ራሱን ሙሉ በሙሉ ውሃው ላይ ይጥላል። ያ ዋናተኛ ራሱን ሙሉ በሙሉ ውሃውን አምኖ ከጣለ ክርስቲያን ራሱን ሙሉ በሙሉ እግዚአብሔር ላይ መጣል አለበት። እግዚአብሔር ላይ የወደቀ እግዚአብሔር ላይ የተደገፈ እሱ ለዘላለም አይጠወልግም፣ ለዘላለም አይጠፋም። መታመኛው እግዚአብሔር ነውና በእግዚአብሔር ታመኑ፣ ለዘላለም አታፍሩምና። ተባረኩ።